አስተውላችኋል? ግን አንዳንዶች በጣም አጭር በሆነ ጊዜ ውስጥ በጣም ብዙ ነገር አቺቭ ሲያደርጉ፣ እኛ ግን በጣም ረጅም ሰዓት እየሰራን ግን አቺቭ የምናደርገው ነገር በጣም ትንሽ ነው። እና ላይክ ይህንን ኩዌስችን ከሚያደርጉ ሰዎች ነበርኩ። ምንድን እየተፈጠረ ያለው ምንድን እየተካሄደ ያለው የሚለው ማለት ነው። እና ምናልባት እንደዚህ ራሳችሁን እየጠየቃችሁ ያላችሁ ልትሆኑ ትችላላችሁ። ከዛም በተጨማሪ ደግሞ ይህን ጊዜ እንዴት ነው ማኔጅ ማድረግ ያለብኝ የሚለውን ከኔ ፐርስፔክቲቭ እኔ ጊዜ እንዴት ማኔጅ እንደማድረግ እነግራችኋለሁ ማለት ነው። እና ስለ ታይም ማኔጅመንት ስናወራ ብዙ ሰው ሚስ የሚያደርገው ነገር እና ሰዓት የለኝም ጊዜ አጠረኝ ኦር ጀስት የሆነ ነገር በቃ ማለት ማድረግ ባለብኝ ሰዓት አቺቭ ማድረግ አልቻልኩም ያንን ነገር የሚለውን ብዙ ሰው የሚያነሳበት የመጀመሪያ ምክንያት ብዬ የማስበው ጊዜያችሁን ትራክ ማድረግ ስላልቻላችሁ ነው። ምን ማለት ነው? ለምሳሌ ወደ ትምህርት ቤት ስትሄዱ ሊሆን ይችላል ኦር ጀስት ሰምዌር ኤልስ ልትሄዱ ትችላላላችሁ እና በምትሄዱበት ሰዓት ከሆነ ሰው ጋር ቆማችሁ ታወራላችሁ ኦር ጀስት ምግብ ልትበሉ ልትቀመጡ ትችላላችሁ ኦር ጀስት የሆነ ታስክ ትይዛላችሁ። ብቻ ስልካችሁን ማንስታችሁ የሆነ ቴሌግራም ቼክ ለማድረግ ኦር የተለያዩ ሶሻል ሚዲያዎችን ኢንስታግራም ሊሆን ይችላል ቼክ ለማድረግ ትቀመጣላችሁ እና ከዛ በኋላ ያንን ነገር ትራክ አታደርጉትም። ማለት ምን ያህል ሰዓት ነው እሱን ለማድረግ የወሰደብኝ የሚለውን ነገር አታውቁትም። እና ያ ነው የመጀመሪያው። ማለት ትንሽ ይመስላል ግን አኩሙሌት እየሆነ ሲሄድ ደሆል ቀናችሁን ነው የሚረብሸው፣ የሚያባላሸው፣ የሚያናጋው ማለት ነው። ሰው የመጀመሪያው እኔ ላይክ ራሴን በእውነት እንደዛም ከሚጠይቁ ወገን ነበርኩኝ እና ያኔ ነው ቆም ብዬ ምንድነው ጊዜ እየበላ ያለው የሚለው ነገር ትራክ ማድረግ የጀመርኩት ማለት ነው። እና እያንዳንዱን ነገር በቃ ማለት ከጓደኛዬ ጋር የሆነ ያህል ሰዓት ቆሜ ካወራው ምን ያህል ሰዓት ቆሜ እንዳወራው እስቲሜት አደርጋለሁ ኦር ጀስት መጀመሪያ ራሱ ሰዓት እንትን ስቶፖች እየተጠቀምኩኝ ስለሚሄድ ቼክ አደርጋለሁ የትኛው ታስክ ነው በጣም ጊዜን እየወሰደብኝ ያለው የሚለው ማለት ነው። ከዛ በኋላ ማድረግ ያለባችሁ ነገር ሴሌክቲቭ ሳክሪፋይስ ማድረግ ነው። ማለት መርጣችሁ ሳክሪፋይ ማድረግ ማለት ነው። ለምሳሌ ከክላስሜቶች ጋር ኦር ጀስት ከጓደኞች ጋር ቆሞ ማውራት ሊሆን ይችላል እና ያንን በቃ አሁን ላይ ሳክሪፋይ ማድረግ ያለብኝ ነገር ነው የተሻለ መስራት ያለብኝ ነገር አለ ብላችሁ ካሰባችሁ እሱን ጀስት ከት ማድረግ ማለት ነው። ማለት አታውሩ ምናምን አይደለም፣ ግን ያን ያህል ረጅም ሰዓት አትወሰዱ ስለማያስፈልግ ማለት ነው። ማለት ዲፔንድስ ኦን ዩር ታስክ እና አቺቭ ማድረግ የምትፈልጉት ላይ ግን እኔ ፐርሰናሊ አሁን ከኔ ጎል አንጻር ስነግራችሁ እንደዚህ አይነት ነገሮች ሴሌክቲቭሊ ሳክሪፋይ አደርጋቸዋለሁ ማለት ነው። ኳስ ማየት ሊሆን ይችላል፣ ኳስ መጫወት ሊሆን ይችላል። እነዚህ ነገሮች በሙሉ ኢንቴንሽናሊ በቃ ዛሬ ላይ ዲሌይ ማድረግ ያለብኝ ነገ ላይ የሚከፍለኝ ዛሬ ሳክሪፋይ ባደረገው ብላችሁ የምታስቡትን ነገር ጀስት ማድረግ ማለት ነው። በነገራችን ላይ ከቤተክርስቲያን ነው እየመጣሁኝ ያለው ሆሳዕና ነው ዛሬ፣ ለዛ ነው በመተዳሪ ፈት እያደረኩኝ ያለሁት ማለት ነው። እና ሴሌክቲቭ ሳክሪፋይስ ሲባል ግን አንድ አንደርስታንድ ማድረግ ያለባችሁ ነገር በቃ የሆነ አንድ በጣም ኳስ የሚያዘው ሰው በአንዴ ነው ቀጥ ማድረግ ያለበት ማለት አይደለም። አይ ቲንክ የሚቻል አይመስለኝም ለመናገር ማለት የሆነ ስፔሻል የሆነ ኢቨንት ወይም ደግሞ በህይወታችሁ የሆነ የተለየ ነገር ካልተፈጠረ በስተቀር የሆነ ሀቢት ወይም ደግሞ የሆነ እንደዚህ አይነት ነገሮችን በአንዴ ከት ማድረግ አይቻልም። ሰው ግራጁዋሊ ነው ነገሩን መቀነስ ያለባቸው። እኔ ለምሳሌ ካደረኳቸው ነገሮች አንዱ ከልጅነት ነበር ኳስ በጣም የምናየው ከፋዘር ጋር እና በጣም ትራውማታይዝድ ነበርኩኝ በኳስ ማለት ነው ስደግፍ ማለት ነው። እና ፋዘር በቃ ላይክ የሚደግፈው ክለብ የተሸነፈ ቀን በጣም ነበር ተናዶ የሚመጣው። ምግቡ ላይ በላይ ይችላል እና በዛ መልክ ነበር እኔ የሚያደጉት እና በቃ ከዛ ነበር ኳስ መደገፍ የጀመርኩት ማለት ነው። እና ከዛ በኋላ ፕሪሚየር ሊግ ማየት the whole week በቃ የሲቲን ጨዋታ፣ የሊቨርፑል ጨዋታ፣ አርሰናል እና ሌሎች ክለቦችን ማለት ነው እና ነበረ ማለት ነው። ከዛ በኋላ ግን ይሄን ነገር እንዴት ነው መተው ያለብኝ ማለት አክቹአሊ ጊዜን እየወሰደብኝ እንደሆነ ቃሉ 90 ደቂቃ ነው። ከጊዜ በላይ ደግሞ ኢነርጂን እየወሰደብኝ ነበር እና ቀጣይ ማድረግ የነበረብኝ ነገር በቃ ግራጁዋሊ መቀነስ ነበር። ለምሳሌ የጨዋታውን ብዛት መቀነስ 3 ጨዋታ በሳምንት ከሆነ ማየው ወደ 2 መመለስ ወደ 1 መመለስ እያልኩኝ አሁን ላይ ያን ያህል ባይ ምንም በጣም ሲሪየስ መሆንበት ነገር አይደለም። አንዳንዴ ቀኑን ሙሉ እየሰራሁኝ ከዋልኩኝ ለምሳሌ ቅዳሜ ሆኖ ቀኑን ሙሉ እየሰራሁኝ ከዋልኩኝ ከዛ ማታ ላይ ራሴን ሸልመዋለሁ። እየሰራሁ ስለዋልኩ ብቻ ሳይሆን በጣም ብዙ ነገራችን ካደረግኩኝ በጣም ብዙ ታስኮችን ከጨረስኩኝ ከዛ በኋላ ማታ ላይ ራሴን ሸልመዋለሁ። በኳስ ያን ላደርግ እችላለሁ፣ ግን በጣም መስራት ያለብኝ ነገር እያለ አላየውም። እንዳልኳችሁ ጊዜ ብቻ ሳይሆን እሱ የሚወስደው ኢነርጂም ጭምር ስለሚወስድ እና ኢሞሽናችሁንም ጭምር ሬጉሌት ስለሚያደርግ ማለት ነው። ከዛ አንጻር የዚህ ምሳሌ ዋና መልእክቱ ምንድን ነው? የሆነ ነገር መተው ከፈለጋችሁ በአንዴ ከት ለማድረግ አትሞክሩ። ለምሳሌ ከጓደኞች ጋር መውጣትን ከት ማድረግ የምታስቡ ከሆነ ወይም ደግሞ ማቆም የምታስቡ ከሆነ በአንዴ ከት አታድርጉት። የምትወጡበትን የቀን እንትን መቀነስ ነው በቃ። ከዛ በኋላ እየቀነሳችሁ ይቀራል በዛ መልኩ ማለት ነው እና ያንን ማድረግ ማለት ነው።
በሁለተኛ ደረጃ ደግሞ ማሰብ ያለባችሁ ስለ ኢንቫይሮንመንት ነው። እውነት እናውራ ከተባለ ኢንቫይሮንመንት ከምንም በላይ ነው። በቃ ማለት ፊውቸራችሁ ላይ የምታልሙትን ነገር አቺቭ እንድታደርጉም እንዳታደርጉም ሊያደርጋችሁ ይችላል ብዬ የማስበው ነገር አንዱ ኢንቫይሮንመንት ነው እና ዋይዝሊ መምረጥ አለባችሁ። በቃ ጀስት ስለሆነ ረንደም ስለሆነ ቶፒክ አንስተው ከሚጨቃጨቁ ጓደኞች ጋር ከሆነ የምትሉት ኦር ጀስት ስለ ፖለቲካ እየተነተኑ እንትናን እንደዚህ ያለ እንትናን እንደዚህ ያለ ቲክቶክ ላይ የእንትናን ሰምታል ግን ቲክቶክ ላይ እንደዛ ብሎ ነበር ምናምን እያሉ ከሚውሉ ጓደኞች ጋር እየዋላችሁ ከፊውቸር ጋር አላይን የሚያደርግ ነገር እሰራለሁ ሃርድ ወርኪንግ ኦር ጀስት በቃ ፎከስድ ሆኜ በአጭር ጊዜ ውስጥ ትልቅ ነገራችን ማድረግ ፈልጋለሁ ምናምን እያላችሁ የምታስቡ ከሆነ ያ የሚቻል አይመስለኝም። ሶ ኢንቫይሮንመንታችሁን መምረጥ መቻል አለባችሁ፣ ሲሪየስ ሆናችሁ ማለት ነው። እና በነገራችን ላይ ኢንቫይሮንመንት መምረጥ ኢትስ ዋን ኦፍ ዘ ሞስት ኢዚየስት ቲንግ ባይ ዘ ማለት በጣም ኮምፕሌክስ የሆነ ፓተርን ካልፈጠራችሁ በስተቀር ማለት የሆነ ታሪክ ውስጥ ገብታችሁ እንበልና ላይ ከመጠጥ አንጻር ስናወራ በጣም ያጨሳችሁ ቪዲዮ ምናምን ተቀርጾ ፓብሊካሊ ወጥቶ ምናምን አይነት ነገር ካልሆነ በስተቀር እሱን ራሱ መስበር ይቻላል። ግን ደግሞ አሁን ላይ እኔ ፕሮባብሊ አብዛኛው ተማሪ ብዬ የማስበው ያን ያህል ውስብስብ የሆነ ነገር የለበትም አብዛኛው ሰው ማለት ነው። እና ጀስት መተው ካለባቸው ጀስት መተው ነው በቃ ኢንቫይሮንመንታችሁን። እሱ ኢንቫይሮንመንት ለእኔ ፊውቸር ኮንትሪቢዩት አያደርግም ብላችሁ የምታስበው ከሆነ ጀስት ሊቭ ኢት አውት ቦታችሁ ሌላ ኢንቫይሮንመንት መፍጠር ነው። ወይም ደግሞ ኢንቫይሮንመንት መፍጠር ካልቻላችሁ ኦር ጀስት የተፈጠረም ኢንቫይሮንመንት ሊኖር ይችላል፣ ሌላችሁ መቀላቀል ትችላላችሁ። መፍጠር ካልቻላችሁ ግን ጀስት ያላችሁ አማራጭ አይሶሌትድ መሆን ነው እንደኔ ማለት ነው። ማለት ለማካበር አይደለም እውነት ለመናገር በጣም ለረጅም ጊዜ አይሶሌትድ ነበርኩኝ ከሁሉም ሰው ማለት ነው። ያ ደግሞ ግዴታ ነው በቃ ማለት ኤርሊ ስቴጅ ላይ ስትሆኑ ከምንም በላይ ማተር የሚያደርገው ጊዜያችሁና ኤነርጂያችሁ ነው። ጊዜያችሁን በአግባቡ መጠቀም ካልቻላችሁ፣ ኤነርጂያችሁን በትክክል ስፔንድ ማድረግ ካልቻላችሁ በቃ ምንም ተስፋ የላችሁ ማለት ትችላላችሁ። ምክንያቱም አብዛኛው ነገር የምታደርጉት በጊዜ ውስጥ ነው። ጊዜያችሁን ትሬድ የምታደርጉት፣ ኤነርጂያችሁን ትሬድ የምታደርጉት፣ ስኪላችሁን ትሬድ የምታደርጉት ማለት ነው። እነዚህን ነገሮች በተቻላችሁ መጠን ኢምፕሩቭ ማድረግ፣ ዋይዝሊ ስፔንድ ማድረግ እነዚህ ነገሮች ግዴታ ነው ማለት ነው። እኔ አሁን ላይ በጣም ውስብስብ የሆነ ነገር የለኝም ለመናገር። ምናልባት የምጠቀማቸው አፕሊኬሽኖች አሉ ታስኮቼ ማኔጅ ለማድረግ ሶዛት ሁል ጊዜ የተነሳው በጣም ረጅም ሰዓት አላስብም ኦር ጀስት ያንን ነገር ለማድረግ በጣም ብዙ እንትን ውጣ ውረድ ውስጥ አላልፍም። በጣም ሲምፕል የሆኑ አፕሊኬሽኖችን እጠቀማለሁ ታስኬን ማኔጅ ለማድረግ ማለት ነው። እና ዋን ኦፍ ዘ አፕስ ትሬሎን ነው የምጠቀመው እና ከምንም በላይ ያግዘኛል። በቃ ማለት ምን ሰርቻለሁ፣ ምን ልሰራ ነው፣ ምን ሰርቻለሁ፣ ምን እየሰራው ነው፣ ከዛ ደግሞ ምን ሰርቻለሁ የሚለውን ነገር ትራክ እንዳደረግ ማለት ነው። እና ምናልባት በቀጣይ ቪዲዮ እሱን እሰራላችኋለሁ እና ቼክ አውት። በጣም ላይክ ሲምፕል ያን ያህል ኮምፕሊኬትድ የሆነ ኢንተርፌስ የለውም እንደ ሌሎቹ ሶፍትዌሮች እና አፕሊኬሽኖች። በጣም ቀላል ጊዜን ትራክ ለማድረግ የምጠቀምበት ማለት ነው። እና አይ ሆፕ ይሄ ቪዲዮ አግዛችኋል ብዬ አስባለሁ። ጊዜያችሁ በከንቱ እንዳልባከን ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ።